ዘ ብራይዳል ማርኬት ሴቶች የትዳር አጋር ለማግኘት የሚከፍሉበት የዓለማችን አስገራሚ ቦታ። እዚህ ወጣት ወንዶች ሴቶችን ለማማለል ረብጣ ብሮችን ማፍሰስ፣ በውድ ስጦታዎች የታጀቡ የደጅ መጥናት ቀናትን ማሳለፍ አይጠበቅባቸውም። ይልቁንም በብራይዳል ገበያ ሴቶች ወንዶችን ለማግኘት ታጥበውና ታጥነው በባህላዊ አልባሳት አጊጠው ይጠብቃሉ እንጂ። ወንዶች ብቻ እዚህ ሰፈር በሰላም ይድረሱ እንጂ ሴቶች ከመድረሳቸው በውብ ፈገግታና በእንኳን ደህና መጣህ የፍቅር ጥያቄ ከግራ ከቀኝ ይዥጎደጎድላቸዋል። የቀዩ ሴቶች በፍቅር የመጣውን ለማስተናገድ ከላይ ታች ሽር ጉድ ሲሉ መመልከት በዚህ የሰርክ ተግባር ነው። ምንም አይነት ይምጣ ጠጋ ብለው የእድላቸውን ይሞክራሉ። ይህ በሊዮ የሚገኝ ትልቁ የሙሽራ ገበያ ሲሆን ሴቶች ምንም አይነት ጥሎሽም ቤትም ይሁን መኪና ከወንዶች አይጠብቁም፣ ይልቁንስ ባል ብቻ እንጂ። በዚህ ገበያ በርከት ያሉ ልጃገረዶች ውሃ አጣጫቸውን ለማግኘት ከላይ ታች ቢባዝኑም በስኬት መመለስ ግን እጅጉን ከባድ ነው። በአካባቢው በየሁለት ቀኑ ሴቶች የማግባት እድላቸውን ለማፋጠን እንዲረዳ የሙሽራ ገበያ ይካሄዳል። እኚህ ሴቶች ትዳር ፍለጋ በጣም በጥንቃቄ ለብሰው ተውበው ወደ ገበያ ወጥተዋል። እንዳለመታደል ሆኖ ግን በዚህ 2 ዓመት ውስጥ አጎራባች ከሆኑ መንደሮች የመጡ ወንዶች በጉልበት ሊወስዷቸው ሞክረው ነበር። እንዲህ የሚያደርጉት አብዛኞቹ ወንዶች ቤተሰብ የመሰረቱ ናቸው። ምንም እንኳን ልጃገረዶቹ በጣም ቆንጆና አማላይ ቢሆንም ከጉዳይ የሚጥፋቸው መልካም የትዳር አጋር ማግኘት ግን ከባድ ሆኖባቸዋል። ምንም እንኳን ብዙ ወንዶች ወደ መንደሪቱ ከሩቅ ቦታ ጭምር አይነግቡ የሆኑ የመንደሪቱን እንስቶች ለማግኘት ቢመጡም ዳሩ ግን በጣም ቆንጆና ገራገር ልብ ያላቸው ሴቶችን ለትዳር ሲታጩ አይታይም። በየዓመቱ ከሚወለዱ ሕፃናት መካከልም አብላጫውን ቁጥር የሚይዙት ሴቶች ናቸው። በስነ ባህሪ ወይም ጄኔቲካል ፋክተር ምክንያት በመንደሪቱ የወንዶች ቁጥር በጣም ዝቅተኛ ነው። በዚች መንደር ወንዶች ኢኮኖሚያዊ ጫና የለባቸውም። ሴቶች ግን የቤቱን ኃላፊነት በእጅጉ ይሸከማሉ። እንደ ሌሎቹ ክፍለ ዓለማት ለሴቶች ጥሎሽ ነገር ብሎማ ከቶውን አይታሰብም። አንድ ወንድ ሴቷን ከወደዳት ወደ ቤቱ ለመውሰድ ምንም ውጣ ውረድ የለበትም። ሴቷም የወደፊት ባሏን በሙሉ ፍቃድና በሙሉ ልብ ተከትላ ትሄዳለች። ከዚያች ዕለት ጀምሮ ሴቷ የቤቱን ሙሉ ስራ የመስራት ኃላፊነቷን መወጣት ጀምራለች። ሁሉንም ነገር በዚያች ምሽት ከባሏ ትማራለች። ከፊት ለፊታቸው የምትመለከቷት ሴት 23 ዓመቷ ነው። እስካሁን ግን አጣማሪ ማግኘት አልቻለችም። በዚህ ገበያ መሰየም የዘወትር ተግባር አድርገዋለች። ይሁን እንጂ እንደሷ ሁሉ ብዙ ቆነጃጅት በገበያ መኖራቸው ውድድሩን የጦፈ አድርጎታል። ምንም እንኳን 2 ቤቶችን ለጥሎሽ ብታቀርብም የውሃ አጣጭ ማግኘት ዳገት ሆኖባታል። ሌላው አስገራሚ ጉዳይ ደግሞ የሴትን ቤተሰቦች ሙሉ ንብረት ባል የሚወርስ መሆኑ ነው። የሰርጉ ወጪም ቢሆን የሚሸፈነው በሴቷ ነው። ለየትኛውም ከወንዶች ለሚመጣ ጥያቄ ሴቶች ፈቃደኛ ናቸው። እነዚህ እንስቶች የወንዶችን ልብ ለማሸፈት በቀለማት ያሸበረቁ ውብ ልብሶችን ለብሰው ሹር ጉድ ይላሉ። ይሁን እንጂ ወደ ወንዶች ከመድረሳቸው በፊት ወንዶች በሌሎች ሴቶች ይወሰዳሉ።